የባለጸጋ ልጅ ናት። አምላክ ውበትን አብዝቶ ችሯታል። ታዲያ ይህ ውበቷ አንድ ተስፋንና ትጋትን ይዞ የሚኖር እንደሃ የፍቅር ወጥመድ ውስጥ ከተተው። መቼስ ይህ ፍቅር ዙፋኑ ልብ ነውና የልብ ሀብታሞችን አስሶ ማግኘት ያውቅበታል። ልጁ ለዓመታት ቢጨነቅም ልጅቷ ማወቅ ስላለባት ሁኔታዋን ለማየት ሁሉ የሚያስፈራውን ቅምጥል ድሃው ጓዴ እንደምንም ተነፈሰላት። ልጅት የአፏን ጦር መዛ ቀልደኛ ራስህን አታውቅም እንዴ? ያንተ የወር ገቢ እኮ ከኔ የቀን ወጪ አይስተካከልም። አርፈህ ቢጤህን ፈልግ እሺ ብላ ባለበት ጥላው ሄደች። ጓዴ የደም እንባን አነባ። እንዳያልፉት የለ ሁሉን ነገር አለፈ። ብዙ ዓመታት ተቆጠሩ። ያቺው እንስት አግብታ አርግዛ ሆዷ ነፍቶ እያለች አንድ ትልቅ የገበያ ማዕከል ለሸመታ ስትገባ የሚያምር ሙሉ ልብስ የለበሰ ሰውዬ አየች። ጓዴ ነበር። እንዳየችውም ለይታው እንዴ አንተ አለህ? እኔማ ይሄውልህ $1000 የሚከፈለው ባል አገኘው። ብታየው ደግሞ እንዴት ቆንጆ መሰለ። እሱ እያያት በአይኑምባ መሙላት ጀመረ። ወዲያው ከውጪ አንድ ወጣት እንዲያለቃዬ ሰላም ነህ እያለ አቀፈው። ባሏ ነበር። ወደ ሚስቱም ዞሮ ውዴ ዘወትር የማደንቅልሽ አለቃዬ እኮ እሱ ነው። $1 ሚሊዮን የተመደበለት ፕሮጀክት ላይ ጥሩ ክፍያ እየከፈለ ያሰራኛል። የሚፈቅራትን ሴት የራሱ ማድረግ ስላልቻለ ይሄው እስካሁን ድረስ ሳያገባ ይኖራል አላት። እሷ ቃላት መተንፈስ አልቻለችም። አቀርቅራ ብቻ እንባዋ በጉንጮቿ ይወርድ ነበር።